ሻሸመኔ ላይ የሚገኝ አገልጋይ አለ። መዝሙሩ ታሪካዊ ነው። ባንክ አካውንትን ቼክ አድርገሃል እንዴ? አካውንት ውስጥ እየገባ ጌታ ያስደንቅሃል። እሺ አሜን። ጠፋ አለ። ነገር ለጠፋብኝ ዋናው ቻናሉ እሷ ናት። የስልክ ሰርፕራይዝ አለን። አሁን የምደውለው ወደ ሻሸመኔ ነው። ሻሸመኔ ላይ የሚገኝ አገልጋይ አለ። ከዚህ በፊት ላይ በስልክ ሰርፕራይዝ አድርገነዋል፣ በአካልም ሰርፕራይዝ አድርገነዋል። ታሪኩ ነህ አይደል? ሁሉ ሰላም፣ እንኳን አደረሰ። ነገር ግን ሌላ ሰርፕራይዝ አለን አሁን በስልክ የምንነግረው። ምክንያቱም የትምህርት ቤት ውዝፍ ተሸፈነ እንጂ የሚያገለግልባት አጥቢያ ቤተክርስቲያን የምትሰጠው ስጦታ አሁን ያለበትን የኑሮ ጫና ሊቀርፍለት ስለማይችል ሊያግዘው የሚችል እግዚአብሔር ያዘጋጀለት ስጦታ አለ። እሱን አብረን እንከታተል። እየደወልኩ ነው እንግዲህ ወደ ሻሸመኔ። ካነሳልኝ ያው ሰርፕራይዛችን ይሳካል ማለት ነው። ካላነሳ ግን ያው መዝሙሩ ታሪካዊ ነው። ሄሎ ታሪኩ። አቤት። እንዴት ነው ወንጌላዊ? ጌታ ክብሩ ይስፋ። ሰላም ነው ወይ? ሁሉ መልካም? ሁሉ መልካም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነው ልጆች ትምህርት ቀጠሉ? ትምህርት ቀጠሉ። ያው የአንድ ወር ብቻ ነው ያለው መክሊት። የአንድ ወር ይቀራል? የአንድ ወር ነው የሚቀራት። ያው ዜናው ትምጣታት ባለፈ ከባድ ነው እንዴ? የዚህ ወር የአንድ ወር ነው የቀራት። የዜናው ተከፍሎታል። ኦኬ። አይ ይገባልሃል። የመቼ የሰኔ ማለት ነው? የሰኔ ማለት ነው። እሺ። ሌላ ባንክ አካውንትን ቼክ አድርገሃል እንዴ? ሰሞኑን የገባልህ ነገር የለም? የለም፣ ሰሞኑን ቼክ አድርጌያለሁ። የገባ ነገር የለም። አይ የገባልህ ብር አለ እንግዲህ ሂድና። አዎ አለ፣ አላየህም ማለት ነው። እና ያው እኔ እንግዲህ ልንገርክ የገባልህን የገንዘብ መጠን 20,000 ብር ገብቶልሃል። እሺ በጌታ መቼ? ከሁለት ቀን በፊት ነው የገባልህ። እስካሁን አላየኸውም ግን አንተ? አላየሁም ግን ጠዋት አልገባም። እስኪ እንትኑን የካሪቱ 100 ምናምን ብር 200 ብር ብራዘር ልኮልኝ ነበር ጠዋት። እሺ 200 ብር እንትን ሲል 170 ምናምን ብር ላይ ነው ያለው። እንትን ነው በኢትዮጵያ ንግድ ባንክ ነው፣ በአዋሽ ባንክ ነው። የአንተ የኢትዮጵያ ንግድ ባንክ? እንዴት አልገባልኝ ይሄ ነገር ነው። ዛሬ ነው እንትን ያልኩት ላከልኝ። እሺ ቀሪው 170 ብር ነው ያለው። እሺ እስቲ አካውንትህን ልንገርክና ይሄ ካልሆነ ትነግረኛለህ። 1038 32 88 38 3 በቃ 20,000 ብር ገብቶልሃል። ጌታ ዘመናችሁን ይባርክ። ተባረኩ። በጣም ጌታ ዘመኔን ይባርክ። ትውልድን ልጆች እግዚአብሔር ይባርክ። አሜን። ሌላው ግን ምንድነው መሰለክ? ሌላኛው ይሄ አንደኛው እንግዲህ ስጦታ ነው። ከዚህ በኋላ ግን በየወሩ የሚደርስልህ ስጦታ አለ። እንግዲህ አንተ በመደወል ጎበዝ ስለሆንክ ከዚህ በኋላ ግን አካውንት ውስጥ እየገባ ጌታ ያስደንቅሃል። እሺ አሜን። እና በየወሩ ቢገባልህ ስንት ብር መሰለ? ስንት ቢሆን ግን በቂ ነው ለአንተ? ትልቁ ነገር እሷ ስራ ብትሰራ ተረጋግቶ ያገለግላል። ሁሉ ነገር የቤቱንም የውጭውን አገልግሎት ሁሉ ነገር ቢያስበው እና ከስራ እንትን ብለን እኔ እግዚአብሔር የሰጠኝን በእውነት ደስ ብሎኝ አሁን ዛሬ ራሱ ከጓደኛ ጋር እያወራሁ በቃ ከአገልግሎት በኋላ እንደው የሆነ ስራ አቅጣጫ ቤት ውስጥ የሆነ ነገሮች ሊስተካከሉላት ለእሷ ተከታተለኛ ብሎ የተረጋግጦ አገለግላል ብዬ አሁን
ድረስ እያወራን ነበር። በጣም ወዷን ተገልጋይ ነው። ኦኬ የባለፈውን አልቻላችሁም ወደ ስራ መቀየር? ባለፈው የላክንልህ የነበረውን እሱ የሆነ ያልነገርኩህ አንድ ምስጢር ነበረ። እዛ ላይ ወጪ ያረከው በዛ ነው ወጪ የወጣው እና በዛ በጣም ውስጥ አዝኖ ነው ያላችሁ። ችግር የለውም። በቃ እግዚአብሔር መልካም ነው። ከዚህ በኋላ በየወሩ 15,000 ብር ይገባልሃል። ጠፋ አለ በጣም ነው መዝሙራት የምናገረው ነገር የጠፋብኝ ሆነ። ጌታ ዘመናችሁ ይባርክ። አሜን አሜን። ተባረክልኝ። በጣም በቃ በመለቀቅ አገልግል፣ በደስታ አገልግል። ይህንን ያደረገች እህት ትደውልልሃለች። ከኛ ጋር አብራን የምታገለግል የራያችን አጋር ናት እና ትደውልልሃለች። ዋትስአፕ አለህ እንዴ? ይሄ በቃ አሁን ስልክ የለኝም ብዬ አልነገርኩህም? አዎ የለኝም ብለኸኛል። በቃ ችግር የለም። ጌታ አብዝቶ ይባርክ። ተባረክ። ቤታችሁ ይባረክ። ነገ ሄደህ አይተህ ባንክ ትነግረኛለህ። እንግዲህ ተመልካቾቻችን ለወንድማችን ታሪኩ በደወልኩለት ሰዓት ላይ ነገ ቼክ አድርጌ እነግርሃለሁ ነበር ያለኝና 20 ሺህ ብር ገብቶልሃል ብዬው ነበረ። ስለዚህ ቼክ አድርጓል ወይ የሚለውን ነገር እስቲ እናረጋግጣለን። አሁን እደውልለታለሁ። ምክንያቱም አልገባም 200 ብር ብቻ ነው የገባው ብሎ ነበርና እስቲ ቼክ እናድርገው። ሄሎ ወንጌላዊ እንዴት ነህ? ጌታ ክብር ይስፋ። ሰላም ነው ወይ? ሁሉ መልካም? ሁሉ መልካም ነው፣ እግዚአብሔር ይመስገን። አሜን። እንግዲህ ደግሜ የደወልኩልህ ያው በነጋታው አረጋግጣለሁ ሄጄ ብለኸኝ ስለነበር ገንዘቡ መግባትና 200 ብር ብቻ ነው ያለኝ ብለኸኝ ነበርና ገብቷል 20 ሺው? አዎ ሄጄ እዛን ቀን በዛን ሰዓት ሜሴጁ አላየሁም፣ ቼክ አላረኩም ነበረ። ከዛ ባንክ ሄጄ ሲመለከት ገብቶልሃል አሉኝ። እግዚአብሔር ይመስገን። ጌታ ዘመናችሁን ይባርክ። ገብቶልኛል። እሰይ እግዚአብሔር ይባረክ። እንግዲህ ከዚህ በኋላ ደግሞ ያው እንደነገርኩ ወር በገባ በ30 ወይም በ1 ድረስ በየወሩ 15,000 ብር እንዲሁ ይላክልሃል። እግዚአብሔርን አመስግን። አገልግሎትህን ቀጥል። አሜን። እሺ ተባረኩ። በእውነት እኔ ማመስገን በጣም እጅግ ከብዶኛል። በጣም የሚለው ቃላት ነው ያጠረኝ። ጌታ ዘመናቸውን ይባርክ። በጣም እግዚአብሔር ዘመኗን ይባርክ። ትውልዷን አጥንቷን እግዚአብሔር ይባርክ። አሜን። እድሜዋን እግዚአብሔር ይጨምር። እግዚአብሔር ጸጋን ያብዛላት። እኔ በጣም በእውነት እኔም በህይወቴ እንደዚህ በቃ እግዚአብሔር ካሰኝ ነው እያልኩ ያለው። በጣም ለ30 ደቂቃ ባለፈ እዛን ቀን በቃ ለ30 ደቂቃ ነው ራሴን እንትን ያልኩ። በጣም ነው የተገረምኩ። እኔ ልጄ አልጠበኩም። ለካ እግዚአብሔር ለካ ያያል። በእውነት ፓስተር በጣም እግዚአብሔር ለካ የሰውን ልብን ይመለከታል። እውነት ነው። እግዚአብሔር ታማኝ ነው። እግዚአብሔር ለታገሱት እግዚአብሔር ታማኝ ነው። አሜን አሜን። ደሞዝ እንዳልነበረህ ነው የነገርከኝ? አዎ ያኔ ሸኖ እያለው የዛሬ 6 ዓመት ሸኖ እያለው 1 ወር ብቻ ነው የተጠቀምኩኝ። አዎ ስንት ነበር እዛኔ? ያኔ ደሞዝ ያኔ 4,200 ብር ነው። ሸኖ እያለህ ማለት ነው። ከዛ ሸኖ እያለ 1 ወር ብቻ ነው። 1 ወር ብቻ ነው። 1 ወር ብቻ ነው። ያው እርግጠኛ የሆነ ነገር ለምን ሰው ያለውን እውነት መናገር ጥሩ ነው። የ1 ወሯን ነው በታማኝነት እሱን ልናገር ብለህ እንጂ ተቀብለህ አታውቅም ደሞዝ? በህይወቴ ዘመን እኔ ያው ቤተክርስቲያን አለች ጉየራ እድለኛ ቃል ወጥቶ ብሎ ለብዙ አመታት ከ97 ጀምሮ እስካሁን ድረስ በህይወቴ ደሞዝ ያላውቅም። ዋው የሚገርም ነው። አሁን ግን መደበኛ የምታገለግልበት ደግሞ አለ አይደለም? እዛው በቸርች ውስጥ ቀን አለ አይደል? መደበኛ አለ። መች ነበር መደበኛ የሚያገለግለው? የፈውስ ፕሮግራም ነው።
ከሰዓትና እሑድ ነው። እሑድ ከሰዓት። ኦኬ። አይ እግዚአብሔር ይመስገን። እንግዲህ ጌታ ጸጋውን አብዝቶልሃል፣ በርታ። ግን ለስንት ዓመት አገለገልክ? እንደው በአጠቃላይ ጊዜህን ለጌታ ከሰጠ? ጊዜን ለጌታ በትክክል ከሰጠው 96 ማለቂያ ላይ ነው። በሐዋርያ ሚሴ ሮባ ነው የአገልግሎት ጥሪ የመጣልኝ። እኔ ለማት ነው ሄድኩኝ። እዛ ኮንፈረንሱ ላይ ገበያ ላይ ሸንኮራ ጥዬ ለማት ነው ሄድኩኝ። ከዛ በኋላ መጨረሻ ላይ አገልግሎት ጥሪ እዛ ላይ ነው የመጣልኝ። አገልግሎቴ በትክክል የጀመርኩኝ 98 ነው። 97 ነው የወጣው ሙሉ በሙሉ በቃ ሁሉ ነገር እንትን ብዬ የወጣው 98 ነው። ስለዚህ 20 ዓመት አገልግለሃል ማለት ነው። 20 ዓመት አገልግያለሁ ያለ ደሞዝ 21 ዓመት 97 ነው በቃ የወጣሁበት። ያው 98 ሙሉ በሙሉ ወጥቼ እንትን ያልኩበት ነው። 20 ዓመቴ ነው በቃ። እግዚአብሔር ይባረክ። ጌታ እንግዲህ መልካምን ነገር አድርጎልሃል። የሆነ ጊዜ ላይ ስትነግረኝ ቤተክርስቲያን ስንት ብር ነው ደሞዝ ልክፈልህ ብላኝ፣ አይ ይቅርብኝ አልኩ ያልከኝ ያኔ 98 ነገና እንደጀመርኩ 150 ብር ነው። ኦኬ 150 ብር ልክፈል ሲሉ እኔ ያው እናንተ ላይ ውስጥ ላሉት ወንጌላ ልክፈሉ እኔ በነፃነት አገለግላለሁ ብያቸው በዛ ሰዓት ተናገርኩ። በሌላ ጊዜ በአመቱ እንደገና 99 ላይ ቶይ ጠቅማና ማራት ያን ጊዜ ከ150 4 ለነሱ ሲገባ ለኔ 200 ብር ማለት ነው። ከኔ መጀመሪያ ላሉት 4 ሲከፈል አራት እስከዛሬ 7 አመት ከዛሬ ከ7 አመት በፊት እስከ 700 ነበር የሚከፈላቸው እነዛ ወንጌላን ማለት ነው። እነሱ 4 ሲከፈል እናንተ 2 ይከፈልልክ ሲባል አይ በቃ ችግር የለም በነፃነት እናገልግላል። የዛን ጊዜ ያልኩት ነው በቃ እስከዛሬ ድረስ ያው እንዳልጠይቅም ያኔ ምን በራሴ ስለከለከልኳቸው እስከዛሬ በነፃ ነው የሚያገለግለው። ግን እንደው ተግዳሮቱ የገንዘብ ተግዳሮቱ እንደው በልጆች በቤት በኑሮ ምን ያክል ነው? እንዴት ትገልጸዋለህ? በትምህርት ቤት በክፍያ ብዙ ጊዜ እኔ ጋር የምደውለው በትምህርት ቤት ነውና የኑሮውስ ጉዳይ የትምህርት ቤትስ ጉዳይ እስቲ ጥቂት ንገረን። ይሄን አሁን በእውነት የቤተክርስቲያን መሪን ቁጭ አድርጌ ቢመሰክሩ ደስ ይላል። ለምን እነሱ እንዳልተረዳው አላውቅም። ትምህርት ቤት አንዳንድ ጊዜ ተማሪ የተማረ ልጆች የተባረሩ መጡበት ቀን አለ። በቅርብ ጊዜ ባለፈ የ6 ወሩ እስከሚከፈልኝ ድረስ ራሱ ትመጣ ነበረ ህፃና ተባራ ትመጣ ነበረ እና ትምህርት ቤት በጣም የትምህርት ቤቱ በዚህ በኩል እንትን ይላል። ቤት ውስጥም አንዳንድ ጊዜ የሚበላ ነገሩ አንዳንድ ጊዜ ይጠፋል። ሲጠፋ ደግሞ ያው አንዳንድ ማዘርጋ ሄዳለሁ። ማዘርጋ ሄጄ ያው ለልጆች አንዳንድ ነገር እንዲሰጡኝ ስጠይቃቸው የለም አንተ ከፈለግ በልተህ ሄድ ነው የሚሉኝ እና በዛም ወላጅ እናትህ ጋር ማለት ነው። ወላጅ እናቴ ጋር ማለት ነው። ኦኬ። እና ለኔ ቤት እራት እንዲበላ ሲሰጠኝን በፌስታል ይዤ ቤት የመጣው ቀን አለ። አሁንም እንደው ለመናገር የሚያሳፍር ወደ ቤት ይዤ የመጣሁትን ምግብ ይዤ የመጣሁትን እንዴት አድርጌ በኪሴ ውስጥ አድርጌ ያለ ፌስታል በኪሴ ይዤ የመጣሁት ምግብ ሁሉ አለ። ህፃናት ጾመ ማታ ጾመን ከምታድር ማለት ነው። እና ብዙ ያሳለፍኩት ብዙ የሚያሳፍር ብዙ ልብ የሚሰብር ብዙ ነገር አለ። በጣም ብዙ ልብ የሚሰብር ነገር አለ። በዚህ ውስጥ አለቴ ነው በቃ ልጆቹን የሚያስተምራቸው ነው። አንዳንድ ጊዜ ልጆች ትምህርት የሚያስቀራቸው ጊዜ አለ። አሁን የመጨረሻዋን ህፃን ቁርስ ሳትበላ እዛ ሄዳ ትምህርት ቤት አትችልም ብዬ ትምህርት ቤት እንዳትሄድ የከለከልኩ ጊዜዎች አሉ። እና ብዙ ያሳለፍኳቸው የህይወት ላይ በጣም እጅግ ብዙ የሚከብድ ነገር አለ። ብዙ የሚያሳፍር እጅግ የሚከብድ ብዙ ነገር አለ። ጌታ ታማኝ ነው። እውነት እግዚአብሔር ትናንትናም እያልኳቸው ነው ለአንዳንድ ወንጌላውያን አንድ ቤተክርስቲያን በቃ ታምናቸው አገልግሉ። እግዚአብሔር እውነት ታማኝ ነው። እግዚአብሔር ሰውን አይረሳም እያልኩ እየተናገርኩኝ ነበረና በቃ እግዚአብሔር ታምኖ ታግሶ እግዚአብሔርን ያገለገሉትን እግዚአብሔር እንደማይተው እኔ በህይወቴ አይቻለሁ። እግዚአብሔር ታማኝ ነው። አሜን። ሸኖ ላይ ነው እንደዚህ ሊገሏችሁ የነበረው? ሸኖ ላይ በጣም ከፍተኛ ሰልፍ ነው የደረሰብን። ቤተክርስቲያን ኮንፈረንስ አዘጋጅተን ያ ኮንፈረንስ ልክ ሀርብ ዕለት ላይ ያው መጡ፣ ፖሊሶች መጥቶ አገልጋዮችን ከሐዋሳ ከናዝሬት ከዚህ ከኩየራ የመጡት አገልጋዮች ነበሩ። እነሱ ሁሉ እስር ቤት አስገቡ። ከዛ
በኋላ መጨረሻ ላይ እስር ቤት ከማስገባት እናንተን ለመግደል እየመጡ ስለሆነ እናንተ ወደ እንትን ቤት ግቡ፣ ወደ እስር ቤት ግቡ አለ። እንዴት ያለን የሚመጣ ነው እስር ቤት የሚገባው? እኛ ነን እስር ቤት የምንገባው አላቸው። በህግ ጥላ ስር እንድትሆኑ ፈልገን በምን ምክንያት በህግ ጥላ ስር? በዚህ ምክንያት ከዛ በኋላ መጨረሻ ከገባን በኋላ ከእስር ቤት በሳምንቱ ከወጣን በኋላ ራሱ እንኳን ለመግደል እንደሚፈልጉ ፖሊሶች ናቸው። ፖሊሶች መጥተው የሚያመልኩ ፖሊሶች ነበሩ እና ሊገድሏችሁ እየፈለጉ ስለሆነ ለማንኛውም ማከመሻ በኋላ እንዳትወጡ እስከምንባል ድረስ ብዙ ያሳለፍናቸው ነገሮች አሉ። ሸነው ላይ ብዙ በህይወቴ ብዙ ልጆችን አሸሽቼ አምጥቼ በመጣሁበት ቀን ላይ ተመልሼ የሄድኩበት ቀን አለ። ከሸኖ ሻሸመኔ አምጥቻቸው ኩየራ አምጥቼ ልክ ኩየራ 5 ሰዓት ደረስኩ። ለሌት እዛ 9 ሰዓት ማታ ተነሳሁና 11 ሰዓት ላይ ነው ላምበረት የደረስኩኝ። ከላምበረት ልጆቹን ይዤ ቃሊቲ መጣሁ። ከቃሊቲ ሻሸመኔ ተሳፈርኩ። ልክ 5 ሰዓት እዚህ ደረስኩ። ልክ 6 ሰዓት ላይ ከዚህ ተነስቼ 11 ሰዓት ተኩል ሸኔ የተመለስኩበት ቀን አለ። ልጅ ይዞ ስለሚከብድ የሚመጣው ነገር ስለሚከብድ ልጆችንና እሷን ወደዚህ አምጥቼ እኔ ወደዛ የተመለስኩበት ቀን አለና በህይወቴ ብዙ ልገደል ከአንድ ጊዜም ከ4 ጊዜ በላይ ተከትዬ እዛ አገር ላሉ ይህንን ምናልባት የሚሰሙት እውነት ማናቃል ደውሎላችሁ መሰከል ሊኖር ይችላል። ሰው ሸኝም ብዬ እዛ ወደሱ አንድ ቤት ገብቼ ሸኝም ብዬ የሸኝም ቀን አለ። ብዙ ጊዜ ለመገደል እዛ ሸኖ ከተማ ላይ በጣም ተፈልጌያለሁ። በወንጌል ምክንያት ማለት ነው። በወንጌል ምክንያት ማለት ነው። እና ማንም ማያገለግልበት ኤሪያ ነው። ብዙዎች እየተሰደዱ የሚወጡበት ከተማ ነው። በጣም ብዙ እዛ ከተማ ላይ ብዙ ያሳለፍኳቸው ብዙ ውጣ ውረዶች አሉ። በጣም ብዙ ይበቃል ውጣ ውረዶች አሉ። እግዚአብሔር አሳፍርም። በጣም ጌታ ታማኝ ነው። አሜን አሜን። እግዚአብሔር በጣም ታማኝ ነው። እኔ አልጠበቅኩኝም። እግዚአብሔር እንደዚህ ይመጣል በእንደዚህ አይነት መንገድ ይመጣል ብዬ በህይወቴ አልጠበቅኩም። በቃ እግዚአብሔር እውነት ለቀረሰው ይደርሳል። 15,000 ብር ማለት ለአንተ ለቤተሰብ እንዴት ነው? ጥሩ ነው? በቃ መኖር የሚቻልበት ነው? እንዴ እኔ እኮ ፓስተር በእግዚአብሔር ፊት ነው የምልህ። እኔ በወር እኮ 50 ብር በወር እኮ 50 ብር 2 ወር 3 ወር እኮ ኪሴ ላይ ገንዘብ ሳይገባ ቀርቶ እኮ ብዙ እኔ ጨርሼ ብመሰክር ብዙ ስብራት ያለኝ ሰው ነኝ። ብዙ ባለቤቴን ከኔ እኮ ለይቶ ነበር የሚያበላ ነገር የለም ብሎ ለይቶ የለዩኝ ጊዜ እኮ አለ። 2 ጊዜ ከኔ ተለይተው ወስዱ ቤተሰቦች ወስዱ ያውቃል። አንተ ማብላት ስላልቻልክ ተብሎ ወደ ቤተሰብ ትመለስ ተብሎ የእሷ ወንድም ራሱ እኮ ልጆች እኔ ላስተምር እኔ ቢያስተምራቸው ይሻላል እኔ ስትል እኔ ድንጋም ፈልጬም ቢሆን እግዚአብሔርን አገለግላለሁ። ያገለገልኩ አስተምራለሁ። ልጆቼን ለማንም አልሰጥም ያልኩኝ ጊዜ አለ። ብዙ ያሳለፍኩት በህይወት የተሰበርኩ ብዙ ነገር አለ። ለእኔ 15,000 ብር ማለት እኮ ብዙ ብር ነው። በጣም ብዙ ብር ነው። ብዙ ብር ነው። በጣም በእውነት በጣም በቂ ከበቂም በላይ በቂ ነው። ሌላ ስራም እሷ እንድትሰራ ሌላ ስራ ባቅልሽ ፕላን ማውጣት ይቻላል። ደግሞ በጣም እያመሰገንኩ ነው ጌታን። በጣም እያመሰገንኩ በምስጋና ነው። 3 ቀን ራሴን አላውቅም። በጣም ነው በመገረም ነው በእውነት። እግዚአብሔር ይባረክ። ያው በተጨማሪም ውዝፉን የትምህርት ቤቱን ባለፈው በሌላ ሰው በኩል ተከፍሏል። አሁንም ያ ሰው ደግሞ በየወሩ ይቀጥላል። ክረምቱም እንደማይቋረጥ ነግሬሃለሁና በየወሩ ደግሞ የልጅህም እንደዚሁ ይቀጥላል። እግዚአብሔር ሌላም በረከቶቹን ይጨምርል። የእግዚአብሔር በረከት ተከታታይ ነውና ተከታታይ የሆነ በረከት ያገኘህ በጣም ደስ ብሎናል። እኛም ያው ረጅም ጊዜ ካሉብን የስልክ ውጣ ውረዶች ይሄኛው ጌታ ሊያሳርፍ የመጣበት መንገዶች ነውና እግዚአብሔር ይባረክ። አሜን። ፓስተር እውነት ጌታ ዘመንን ይባርክ። እኔ የሚለው ነገር የለም። ዘርህን እግዚአብሔር ከጉልበት የተወለዱ ልጆችን አንተን አገልግሎት ያስፈልግ። አሜን። እግዚአብሔር እድሜን ይጨምር። በእውነት እንደዚህ የተሰበሩት ብዙ የተሰበሩት ሰዎችን እንድትጎበኝ እግዚአብሔር በምድር ላይ አስቀምጧል። ቅሬት ሰው ነው ያስቀመጠክና ብዙ አገልግሎት ጥሎ ብዙ የተሰበሩ ሰዎች አሉ። እነሱን እንድትደርስ እግዚአብሔር ተጨማሪ ትልልቅ እግዚአብሔር ሰማያትን ከፍቶ እግዚአብሔር ራዕይን ጨምሮ
እግዚአብሔር ጸጋን አብስቶልን አሜን በእውነት እግዚአብሔር ዘመን እኔ የሚለው ቃላት አጥቶኝ በእውነት ከሰማይ የእግዚአብሔር አይኖች ብቻ አንተን አሜን አሜን ተባረክ በጣም አሜን በእውነት ተባረክ ጌታ ይባርክ ተባረክልኝ እሺ ታሪክ ተባረክ እደውልልሃለሁ ሌላ ጊዜ እሺ እንግዲህ ተመልካቾቻችን ከወንጌላዊ ታሪኩ ጋር የነበረን ቆይታ ይህን ይመስላል በእውነት ያው እግዚአብሔር በራሱ ጊዜ ነው ይህንን ወንድማችን ወደዚህ ያመጣው ሂደቱ እንዴት እንደነበረ ጥቂት ነገር ልበላችሁና ልጨርስ እሱን የመረጥንበት በጣም በርካታ ሰዎችን ነበር ሊስት አድርገን ያው አገልጋዮችን ማገዝ እንፈልጋለን ለሚሉ እኛም ደግሞ በሚኒስትሪው የምናገኛቸውን ነገሮችን የምናካፍላቸው የተወሰኑ ሊስት ይዘን ነገር ግን ከነዛው 8 ሰዎች መርጠን ሌላ ጊዜ ላይ ወዲያው በልቤ ላይ የከበዱትን ሰዎች ነበረ ቶሎ ፎርዋርድ ማረገው እንዲህ አይነት ጥሪ ገዛ ሲገኝ ነገር ግን ያሁኑ በጣም አስቸጋሪ ነበር ለሁሉም እኩል በሆነ ልብ እና ርህራዬ በሆኑ የሚል ነበር 2 ሰው ነበር ግን ምንፈልገው እና ሁለቱን ሰው ለማገዝ የሚፈልግ ሰው ስለተገኘ ቶሎ ብለን ከ8ቱ እንዴት እንምረጥ የሚል ነገር ስናረግ በኋላ ግን ያው ያደረግነው እስከዛሬ ያላደረግነው ነው እጣን የጻፍነው 8ቱንም ሰዎች ስም ዝርዝር ጻፈን ከዛ አብራኝ የምትሰራው እህቴ ኬቢ ምን አለችኝ ማና ማን ቢወጣ ደስ ይላል አለችኝ የመጀመሪያውን ሰው ነገርኳት ስም የሁለተኛውንም ሰው ስም ነገርኳት እሷ እጣ ራስ አውጣ አለችኝ የተጠቀለሉ ወረቀቶችን ሳወጣ የመጀመሪያው ሲከፈት ያልኩት ሰው ነው የወጣው በልቤ ከነዚህ ላሁን እሱ ቢቀድም ያልኩት ሰው የሁለተኛው የወጣው አንድ አይነት ስም ነው ያልኩት ሁለተኛም ስም ነው ነገር ግን 2 ተመሳሳይ ስሞች ነበሩና ሁለተኛው ሰው ነው የወጣው ማለት እኔ ያሰብኩት ያኛው ሰው ሳይሆን ሌላኛው ሰው ነው የወጣውና ስሙ ግን አንድ አይነት ነበረ ካሰብኩት ጋራ ስለዚህ እግዚአብሔር ራሱ የመረጠው ነው ብዬ እንዳጸድቅ እግዚአብሔር ረዳን እግዚአብሔር ይባረክ በሌላ የሰርፕራይዝ ምስክርነት እንጠብቃችኋለን ሻሎም